አንዲት ድመት የ6 ወር ሕፃን ልጅ እንዴት ከሞት እንደታደገች ልነግራችሁ ነው። 2015 ዓመተ ምህረት በሩሲያ ውስጥ በምትገኝ ትንሽ ከተማ ክረምቱ አሳዛኝ ነበር። ቅዝቃዜ ወደ አጥንት የሚዘልቅ አየሩ ዝምታን የተሸከመ ነበር። በአንድ የሀብታሞች አፓርታማ ውስጥ በቀዘቀዘ ደረጃ ላይ ማንም ያልተመለከተው እንግዳ ነገር ግን ተደብቆ ነበር። በዚያ ሌሊት ቤት አልባና ተስፋ የጠፋባት አንዲት ሴት እናት ልጅ ከወለደች 6 ወር የሞላት እናት ምንም የላትም፣ ገንዘብ የላትም፣ መጠጊያም የላትም፣ የሚያግዛት ሰውም የለም። ፍርሃት፣ ራስን መውቀስና ተስፋ መቁረጥ አሸንፈዋታል። ልጁን በካርቶን ሳጥን ውስጥ አስቀምጣ በአፓርታማው ደረጃ ላይ ትታው ሄደች። ሕፃኑ ህንፃው ደረጃ ላይ ተኝቶ ነበር። አቅመ ቢስ፣ ከሞት ጋር ፊት ለፊት የተጋፈጠ፣ ጩኸቱ ደካማ ነበር። ማንም የሚሰማው ሰው በአቅራቢያው አልነበረም። ነገር ግን እጣ ፈንታው አልተወችው። ማሻ በህንፃው ነዋሪዎች የምትታወቅ የተንከራተተች ድመት ነች። ያልተለመደ ሽታና ደካማ ድምፅ ተከትላ ወደ ደረጃው ቀረበች። ቦታው ላይ ስትደርስ ያየችው በብርድ የተከበበ ብቻውን የቀረ ከሞት ጋር ግብግብ የገጠመ ትንሽ ሕፃን ነበር። ልክ እንዳየችው ማሻ አልተመለሰችም፣ አላመነታችም። በደመነፍስና በማይተረጎም ርህራሄ ተመርታ ሰውነቷን በሕፃኑ ዙሪያ አደረገችው። ሰውነቷን በእሱ ላይ ጫነች። ያላትን ብቸኛ ሀብት ሙቀት ሰጠችው። ሌሊቱ ሲረዝምና ቅዝቃዜው ሲጨምር ማሻ አልተንቀሳቀሰችም። ጅራቷን፣ ሰውነቷን፣ ህይወቷን በሕፃኑ ዙሪያ አደረገች። ነገር ግን ሙቀት ብቻውን በቂ ባልሆነ ጊዜ ማሻ ጩኸት ጀመረች። ጩኸቷ የተለመደ ሚያው አይደለም፣ የእርዳታ ጥሪ ነበር። ደጋግማ አለቀሰች፣ እስኪሰማ ድረስ፣ ሰው እስኪመጣ ድረስ። በመጨረሻም አንድ ጎረቤት ያ የማያቋርጠውን ድምጿን ሰምቶ እንቅልፍ ነስቶት ወደ ደረጃው ሲወርድ ከብርዱ ይልቅ ከፊቱ ያየው እይታ አስደነገጠው። የአደጋ ጊዜ አገልግሎቶች ተጠሩ። ሕፃኑ በፍጥነት ወደ ሆስፒታል ተወሰደና ተረፈ። ድመቷ ሙቀት ስለሰጠችው፣ በፍቅር ስለተንከባከበችው በህይወት ለመኖር ቻለ። ማሻ ድመቷ የዓለም ሚዲያዎች እንዳለ ስለሷ ጀግንነት፣ ርህራሄ፣ ፍቅር ሳይታክቱ አወሩ። ዛሬም ድረስ ማሻ በሰው ታሪክ ውስጥ እንደ ጀግና እየተወደሰች ትገኛለች። እስቲ የተሰማችሁን ኮሜንት ላይ ጻፉልኝ። እንደዚህ አይነት አስገራሚ ክስተቶች እንዲደርሳችሁ ደግሞ ፎሎ ማድረግ እንዳትረሱ።